እቃው ደረሰሽ? ደርሶኛል። የትና እንዴት ማድረስ እንዳለብሽ መቼም ጠንቅቀሽ ታውቂያለሽ። በሚገባ። ጥሩ። ይሄ ግን የመጨረሻ ስራዬ እንደሆነ ተነጋግረን ጨርሰናል። በጣም ጥሩ። ታዲያ እንደተለመደው በጥንቃቄ ነጫት መስል ቢጫ መሰየም አቃተን በቀለሟ ምርጫ ጽጌረዳ ጽጌረዳ በሌላ አይነት ስሜት እኔ በማላውቀው ጽጌረዳ ማየት ሕይወት ማረከ እያብረቀተ። እርግጠኛ ነኝ ሲያልቅ በጣም ያምራል። ደግሞ በጠዋቱ የት ሄደ ነው? አንድ ስራ ነበረኝ ልነግርሽ እኮ ስመጣ ተኝተሻል። ይህ ስልክ ምንም አልገባኝ። አንተ አባ ደግሞ ያላለቀ ነገር እንዴት ልትረዳው ትችላለህ? ባይሆን ሲያልቅ በደንብ ይገባሃል። ጥሩ ነው። አልቆ ለማየት ጓጉቻለሁ። በቅርቡ ያልቃል አባ። ጥሩ። እና ምን አሰብሽ? በምኑ ጉዳይ? ነገ እኮ የውዷ ልጄ ልደት ነው። ኦ አባ፣ ለካ ነገ ልደቴ ነው። ወይኔ እርስት አድርጌዋለሁ። አታስቢ፣ እኔ ለውዷ ልጄ አስቤበታለሁ። እንደ ሁልጊዜው አሪፍ አድርገን ነው የምናሳልፈው። የኔ አባት ስወድህ እኮ ሁሌም እንዳስደሰትከኝ ነው። ያለሽኝ እኮ አንቺ ነሽ። ለአንቺ ደስታ ስል ደግሞ ምንም የማላደርገው ነገር የለም። ይልቅ ወጣ ብለሽ የሚያስፈልጉሽን ነገሮች ገዛሽ፣ ገንዘብ ደግሞ አስገብችልሻለሁ። በጣም አመሰግናለሁ አባ። የምን ምስጋና ነው? ይልቁንስ ጓደኛሽ ቃልን ጥሪያትና ወጣ ብላችሁ የሚያስፈልጓችሁ ነገሮችን ገዛዙ። እሺ እሺ አባ። ችልተስ እሺ እሺ። ወደ ስራሽ። ባለስልጣኖቹ ደርሷል። እሷም እቃው ደርሷታል። ያለምንም ችግር ፍተሻውን እንድታልፍ ዷት። ምንም አይቶ ከባ አልፈልግም።
ስራው በጥንቃቄ ክነው። የኔ ሰዎች ቀድሞ ሆቴሉ ጋር ስለደረሱ ምንም አይነት ችግር አይፈጠርም። አታስብ አለቃ። አለቃ ግን እስከ መቼ ድረስ ነው በእንደዚህ አይነት ሁኔታ የምንዘልቀው? ማለት ሄራን ስራ ልትለቅ እንደሆነ ሰምቻለሁ። ብዙ መረጃዎች ደግሞ እጆቿ ላይ ይገኛሉ። ይህንን ስራ እንኳን እሷ እኔም ራሴ ማቆም አልችልም። ከዚህ ስራ ጀርባ ትልልቅ ባለስልጣናት አሉ። ለመውጣት ካሰብክ መጨረሻው ምን እንደሆነ ታውቃለህ። ግን ሁሉም ነገር ዋጋ ተከፍሎበታል። አንተም ደግሞ እዚህ የደረስከው በምክንያት ነው። ብዙ አትጠይቅ። አንተ ብቻ ስራ ላይ አተኩር። ሌላውን ደግሞ ለኔ ተው። እሺ አለቃ። ሄራን መጣሽ እንዴ? ወራደሽ እግዚአብሔር ይመስገን። በጠዋት ወዴት ሄደሽ ነው? የሆነች መጨረሻት ጉዳይ ነበረችኝ። ታዲያ እንዴት ሆነልሽ? አለቀልሽ? ተሳካ? አዎ ጨራርሼ ነው የመጣሁት። ጎሽ ጥሩ። ምሳል አቅርባ። አይ እማዬ ከጓደኞቼ ጋር በልቼ ነው የመጣሁት። ቁጭ በይ እንጂ። እንዴ ትንሽ እንኳን አፍሻት ታደርጊ? ግድ የለም እማዬ፣ ባይሆን በኋላ እበላለሁ ካልሽሽ። እንግዲህ ጥሩ። ሄራኔ የሰርጉ ነገር እንዴት እየሆነልሽ ነው? እግዚአብሔር ይመስገን። አሁን ሁሉም ነገር እያለቀ ነው። ዛሬ ደግሞ ቬሎና ቀለበት እናያለን ብለናል። አሁን ትንሽ ቆይቼ ሻወር ወስጄ ነው እወጣለሁ። እሰይ እንኳን አለቀላችሁ። በእኔም በኩል እንዲች ብለሽ ስጋት እንዳይገባሽ። በሰፈሩ ውስጥ ታይቶ የማይታወቅ ሰርግ ነው ድል አድርጌ ደግሽ የምሸኝሽ። ወይማ ዝም ብለሽ እኮ ነው የምትደክሚው። ቀለል አድርገን በሽምግልና መጨረስ እየተቻለ እንዴ! እንዴት ነው በሽምግልና የሚያልቀው? የልጄን ሰርግማ ድል አድርጌ ደግሼ እየዞርኩ ስበላ የከረምኩትን ድግስ መመለስ አለብኝ። የኔ ልጅ ደግሞ ሰውስ ምን ይለኛል? ላንቺ ለልጄ ብደክምስ? እስከ ዛሬ የለፋሁት ለማን ሆነና? እኔ የምደክመው ለእናንተ አይደለም እንዴ? ወንድምሽ እንደሆነ የትዳር ነገር ሲነሳ ያቅለሸልሸዋል። አንቺ ታናሹ አግብተሽ ዓለሜን አሳየኝ እንጂ። ተመስገን ተመስገን። እንዴ ቆይ ደግሞ ቤት ሄዶ ነው? አንቺ እንደወጣሽ እግርሽን ተከትሎ ነው የወጣው። ሰሞኑን ደግሞ የጠዋት ሰው ሆኗል። የሆነ ስራ ራሱ አግኝቼለት ነበር። እስኪ ከተስማማ ደሞዙ ራሱ በጣም ጥሩ ነው። የራሴን ቢዝነስ ካልከፈትኩ እያለ የሚታገል ሰው መች ተቀጥሮ መስራት ይወድና ነው? እንደው ሊፊ ቢልሽ ነው እንጂ። እኔ ምልሽ የዓመት ፍቃዱን ሰጡሽ እንዴ? መስሪያ ቤት እንዴት ሆነልሽ? እዮብ ነው መሰለኝ። እንዴት ዋላችሁ? እንዴት ዋልክ ልጄ? እንዴት ዋልክ? አስተንሿ እንዴ በጠዋት ተነስተ ወዴት ነው ልም ያልከው? እሺ ትንሿ ምንድነው የሁሉ ፈገግታ? መቼም ከሰርጉ በኋላ አይኖርም። አንተ ወረኛ ልጄ ፈገግታ መቼም አይለያትም። እግዚአብሔር ይመስገን። በሌላው ያላየሁትን ወግ ልታሳየኝ ነው የኔ ልጅ። እማ ደግሞ አንቺን ለማን ጥዬ ነው እሱ? ቆይ እድሜ ልክህን ከኔ ጋር የምትኖር መስሎሃል? እኔ እንደሆነ ጊዜን እየጨረስኩ ነው እንድታውቀው። የኔ ወንድም እኮ መቸኮል አይወድም። ምርጧን ሴት በቅርቡ ይዞልሽ ይመጣል። ሚስጥር ለሚስጥር ትተዋወቃላችሁ ማለት
ዩኒድ የኔ ልዕልት ድምፅሽ እንዴት እንደናፈቀኝ። ቀለበቱን አንመርጥም እንዴ? ኦ ሺት ለካ ዛሬ ነበረ። ሶሪ ይቅርታ። ያ ቤት አይመቸኝም ልትለኝ ነው እንዴ? ቆይ ከሁለት ቀን በፊት እኮ ነው የነገርኩ። አዎ ሄሩዬ፣ ስራው እኮ ቶሎ መጠናቀቅ ስላለበት ነው። ውይ ያ ቤት ስንት ነገር እየነገርኩ፣ አለበለዚያማ ኮንትራቱን ይሰርዙብናል። ለዛ እኮ ነው የተሰጠን በጣም አጭር ጊዜ ነው። ይኸውልህ ነገ ጠዋት ተገናኝተን ሁሉንም ነገር እንመርጣለን። ከዛ በኋላ ያላለቁ ነገሮችን በሙሉ መጨረስ አለብን። ታዛዥ ነኝ የኔ እመቤት። አዎ ከዚህ በኋላማ ስትጠሪኝ አቤት፣ ስትልክኝ ወዴት ነው የኔ ቆንጆ። ወረኛ፣ ይህንንማ ታውቅበታለህ። ለማንኛውም አሁን እየወጣው ነው፣ ከሚዜዎቹ ጋር ቀጠሮ አለኝ። ከዛ በኋላ እደውልልሃለሁ። የኔ ልዕልት፣ የእውነት በቬሎ ስካይሽ እንዴት እንደጓጓው የእውነት። ቻው በቃ እሺ፣ በኋላ እደውልልሃለሁ። ወድሃለሁ። እሺ እሺ የኔ ቆንጆ፣ እኔም ወድሻለሁ። አይመች ነገ ምን ያህል ሰው ነው የሚመጣው? እንዴ ትንሽ ሰው ነው የሚመጣው። እኔ ያን ያህል ግርግር አልወድም ታውቂያለሽ። እንዴ ጽኑ ምን ናካሽ? አንዱን ጠርተሽ አንዱን ልትለይ ነው? ሲጀመር እኔ ማንንም አልጠራውም። ፕሮግራሙን ደግሞ ያዘጋጀው አባ ነው ታውቂያለሽ አይደለ? ስለዚህ ያው አባ ይጥራኒ፣ ግርግር አልወድም። ለማንኛውም ማንም ይምጣ ማንም፣ እኔ በወዷ ጓደኛዬ ፈታ ማለት ነው የምፈልገው። ስንጨርስ ክለብ እንወጣለን አይደል? የምን ክለብ ነው? አረ ክለብማ አንሄድም፣ እዛው ቤት ውስጥ ነው ፈታ የምንለው። እሺ በቃ እኔ እምልሽ መቼስ አባትሽ ሊሰጥሽ ያሰበው ስጦታ መኪና መሆን አለበት። እኔ ምንም አልፈልግም ባክሽ። አባ እስከ ዛሬ ድረስ ያደረገልኝ ነገር ለእኔ ከበቂ በላይ ነው። ደግሞ መኪና መንዳት እንደማልወድ ያውቃል። እንዴ ሞኝ ነሽ እንዴ? መኪናው ይኖር እንጂ እኔም ቦሽ ፌርሾኝ ነው ማመላለስሽ። ቀልደኛ እንዴ አንቺ ከመቼ ጀምሮ ነው ደግሞ መንዳት የጀመርሽ? መኪና ይኖር እንጂ መንዳት ቀላል ነው አታስቢ። ኡፍ አንቺ ጉደኛ ነሽ እናቴ። አስተናጋጅ ጥሪ ነው ይርቦኛል። ዮቤ እዚህ ግቢ ድርሽ እንዳትይ አላልኩሽም እንዴ? እናቴ ቤት እንዳልገባ ደግሞ ማን ይከለክለኛል? ይኸውልሽ አሁኑ ከዚህ ቤት ውጪ፣ አለበለዚያ ግን። አለበለዚያ ምን? ቆይ ምን አትፍቼ ነው? እወድሃለሁ ስላልኩክ ነው እንደዚህ የምትመጻደቅብኝ? ያን ሁሉ ነገር ካደረግሽኝ በኋላ እወድሃለሁ ትንሽ አታፍሪ? ትሰሚኛለሽ? ፍቅርሽንም ሆነ አንቺን አልፈልጋችሁ። ገባሽ? ከህይወቴ ውጪልኝ። ወይ ሜሮኔ መተሻል እንዴ? እኔ ደግሞ እኮ ከማን ጋር ነው የሚያወራው ብዬ። አዎ ማማ፣ በዚህ እኮ ሳልፍ ሰላም ልበላችሁ ብዬ ነው። እሰይ እንኳን መጣሽ የኔ አስተዋይ። ገና ከመምጣትሽ ይጨቀጭቅሻል አይደል? ከተገናኘን ስለቆየ እናፍቄው ነው አይደል? እዮብ በይኔ ግቢ እስቲ። እሱ እንደሆነ የሴት ነገር ሲነሳበት ያንገሸግሸዋል። ጨክነሽ ልትለይ ነው? በቃ ይሄ ደግሞ ምን ማለት ነው?
ላገባ እንጂ ልሞት እኮ አይደለም። ያው ነው እባክሽ፣ በአንድ ስሙ ሞት ሳይሻል አይቀር። አንተ ልጅ ምን ሆነሃል ዛሬ? ስለምንድን ነው የምታወራው? እውነቴን እኮ ነው። ትዳር ማለት በሰንሰለት ታስሮ መቀመቅ እንደመወርወር ነው። እንደ በፊቱ እራት መብላት፣ መሳቅ፣ መጫወት፣ እንዲህ ሲደብረን ደግሞ አብረን ወክ ማድረግ አንችል። እንዲህ ያልክማ ሆዴን አታባባው። ደግሞ እኛ ከፈለግን ማን ነው የሚያግደን? እስኪ እናያለን። ለማንኛውም ምን ላግዝሽ? ምንም አያስፈልግም። ሁሉም ነገር የተስተካከለልኝ ነው፣ እግዚአብሔር ይመስገን። እንዴ እንደ ታላቅነቴማ የሆነ ነገር መሸፈን አለብኝ። ተይ እንጂ ወንድምየው ተረጋጋ። ይልቅ አንተ ራሱ ብታስብበት ጥሩ ነው። ምኑ? የማግባቱ ነገር ነው። እድሜህ ራሱ እኮ በጣም እየሄደ ነው ዮብዬ። ባይሆን ቶሎ አግብተህ ውለድና እኔንም አክስት አድርገኝ። ምክርና ቦክስ ለሰጪው ቀላል አሉ። ብቸኛ ዓለም ላይ ትዳርን የምፈራ ልጅ ብኖር እኔ ነኝ። ለመውለድ ደግሞ ከአንዷ መውለድ ነው። እድሜ ልኬን አግብቼ መቃጠል አልፈልግም። ባልየው ነው። አታስጠብቂው፣ አንሽለት። አይ ሌላ ሰው ነው። ማን ነው? ከስራ ቦታ ነው። የግድ ማንሳት አለብኝ ዮብዬ። ምንድን ነው የሚሉት? እረፍትም ወጥተሽ አይተውሽም እንዴ? ዮብዬ በቃ በጊዜ ወደ ቤት ሳይመሽም ገባሽ ሳይሻል አይቀርም። ሄራኔ ቆይ ግን ደህና ነሽ? አዎ ደህና ነኝ። ፊትሽ ተቀየረብኝ። ችግር አለ እንዴ? ምንም ችግር የለም። ይልቅ ማማ ብቻዋን ናት። ቶሎ በጊዜ ብንገባላት ሳይሻል አይቀርም። ምን ብቻዋን ነሽ ባክሽ? ያቺ ተንከሲስ መጣለች እንዴ? ብቻ ሜሮንን እንዳይሆን ተንከሲስ ያልካት። ከሷ ውጪ ሌላ ተንከሲስ ሰው አለ? ዮብዬ ያለፈው አልፏል። ደግሞ እኮ የሷ ጥፋት አልነበረም። ይልቅ ጠበቅ አድርገህ ብትይዛት ሳይሻል አይቀርም። እንኳን ተወለድሽልኝ የኔ አበባ። መልካም ልደት የኔ ውድ ጓደኛ። ቆንጆ፣ በጣም አመሰግናለሁ። በድጋሚ መልካም ልደት የኔ ልጅ። በሉ እናንተ ተጫወቱ። ቆንጆ፣ መልካም ልደት የኔ ጓደኛ። አመሰግናለሁ። እሺ አትነሽም? ጸጉራችን ነው እንሰራ እንሰራለን። የተሻለ ነው እንዴ? ማርቲ ጋር ነው። እኔ ጥፍሬንም ቅንድቤንም ነው የምሰራ። እኔ ምንሽ? ቆይ ማነው ግንባር ልደቱ? አቤት አቤት፣ አልቀረብሽ። ይኸውልሽ የኔ ቆንጆ፣ በባህላችን ሚዜ ከሙሽራ በላይ ጎልቶ አይታይም ነው። እንደውም አልሰራ። የኔ ቆንጆ፣ አንቺ እኮ በተፈጥሮ ራሱ ውብ ነሽ የኔ ውድ። እሺ በይ በቃ ትንሽ እንዳይረፍድብን። እሺ በቃ ትንሽ ጽኑ አልጨረስሽም እንዴ? በቃ ጨርሻለሁ። ምን መጣ? እስካሁን ማንም የለም። ቆይ አባባ ቤት ሄዶ ነው? እኔ እንጃ፣ ቤት ውስጥ የለም። እኔ ስገባ ማንም የለም። እንግዲህ ምናልባት እንግዳ ላይ ያመጣ ወጥቶ ይሆናል። እኔ የምልሽ ቀሚስ እንዴት ነው? በጣም አምሮብሻል የኔ ውድ ጓደኛ። ለነገሩ ከመስቂያው ነው። እንዴት እንደምታምሪ ብታይ። በቃ ከጨርሽ እንውጣ። እንዴ ቆይ ሰው መች መጣና ነው የምንወጣው? ምን አስቸኮለሽ? ባይመጡም የሚስተካከል ነገር ካለ እናስተካክላለን። ካልሆነ ደግሞ ተሳልን ቁጭ እንላለን። ተነሽ አሁን እንሂድ። የኔ ቆንጆ አታስቢ፣ ሁሉም ነገር ተስተካክሏል። ምንም አታስቢ። እንዴ አንቺ ደግሞ እንውጣ አልኩሽ አይደል? ሳሎን ሄደን እንቀመጥ። ከጨረስን ችግር አለ? ትንሽ ጨርሰሻል። ትንሽ ላይ